አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና እየተከበራችሁ የቻናሌ ቤተሰቦች እንዲሁም የሀገሬ ልጆች ሰላም ናቸው? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንደተለመደው በአዲስ ቪዲዮ እጅግ ቆንጆ በሆነ ቪዲዮ በሁለት ወር ውስጥ በአራት ሳምንት ውስጥ ለውጥ የምታዩበት በጣም ምርጥ የሆነ ውህድ ተአምረኛ ውህድ ይዤላችሁ መጥቻለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱ ሁለቴ በመጫን ቤተሰብ ሆኑ። ወደ ነበርኩበት ወደ ስራዬ ተመልሻለሁ ማለት ነው ውዶችዬ። ዛሬም ማዘጋጅላችሁ እጅግ ተአምረኛ ውህድ ነው። እዚህ ጋር ግብአቶች ይዤ መጥቻለሁ። ላይክ በማድረግ ቪዲዮን ጀምሩት። ቁርንፍድ አለኝ፣ አብሻ አለኝ፣ ሮዝመሪ አለኝ፣ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ፣ እንዲሁም ጥቁር አዝሙድ አለኝ። እነዚህ ነገሮች ለጸጉር እድገትና መፋፋት እጅግ በጣም ወደር ያልተገኘላቸው ምርጥ ነገሮች ናቸው። እናንተ ይሄንን በሙሉ ማታገኙ ከሆነ ሶስቱን ወይም ደግሞ አሁን ያዘጋጇቸው 6 አይነት ነው። ከ6ቱ 3ቱ ካላችሁ በጣም ቆንጆ ነው። ከሌላችሁ ደግሞ የአላችሁን ተጠቅማችሁ መጠቀም ትችላላችሁ። በጣም ምርጥ ውህድ ነው። ጸጉርን የማፋፋት የማብዛት እንደዚህ የሚያብረቀርቅ የሚያለሰልስ ነው ማለት ነው። ሀብሽ ጸጉሩን በማፋፋት ወደር አልተገኘለትም። ሮዝመሪ በማሳደግ ሽንኩርት በማሳደግ ጥቁር አዝሙድ ደግሞ ከፊት ለፊት ላሽ የበላውን ውስጡ ባዶ የሆነን ጸጉር የመሙላት አቅም አለው። ቁርንፍድ ደግሞ ፎሮፎርን አስወግዶ ጸጉርን በፍጥነት እንዲያድግ መንታ ጸጉር እንዳይኖረን የሚያደርግ ነው። ሁላቸውም በጣም ቆንጆ የሆኑ ለውጥ የምታዩበት በ4 ሳምንት በሁለት ወር ውስጥ በ8 ሳምንት ውስጥ 4 ሳምንት ካልኳችሁ በጣም ይቅርታ ለውጡን የምናየው። አንዳንድ ሰው ቶሎ ለውጡ ሊያይ ይችላል በአንድ ወር ውስጥ። አንዳንድ ሰው ደግሞ ከ6 እስከ 8 ሳምንት ውስጥ ለውጥ ታያላችሁ፣ በእድገቱም ላይ በመፋፋቱም ላይ ማለት ነው። አንድ ላይ አድርገን በዚህን አይነት ፓን ወይም መቀቀያ ድስት ላይ አብረን እናደርጋለን ማለት ነው። ሁሉንም ሽንኩርቱ ሰንጠቅ ታደርጉና በደንብ እንዲበስልላችሁ እንዲሁም ደግሞ መውሰድ ያለበትን ነገር ከውስጡ እንዲወስድ ማለት ነው። የምንጠቀመው ውሃው ነው የምንጠቀመው። አሁን እንደዚህ ካደረግን በኋላ እንቀቅለዋለን። በአንድ ላይ በደንብ እናበስለዋለን። ለ10 ደቂቃ ነው የምናበስለው። ውስጡ ላይ ያለ ቫይታሚን፣ ፋይበር፣ የተለያዩ ሚኔራሎች ስላሉ አንድ ላይ እንጠቀማለን። እዚህ ጋር ተልባ አርጌበታለሁ። ተልባ የተጠቀምኩት ለማለስለሻ ነው። በዚህ መልኩ ካደረግን በኋላ እሳት ላይ ለ10 ደቂቃ እንደነገርኳችሁ እንቀቅለዋለን። ከቀቀልን በኋላ ውሃውን ነው ምን ወስደው ወይም ጄሉ ማለት ነው መጥፋት ያለበትን ቫይታሚንና ሚኔራል ይተፋል ማለት ነው። ካጠለልን በኋላ ከምናገኛቸው ከ6 ግብአቶች እዚህ ጋር 2 የሾርባ ማንኪያ ነው የተጠቀምኩት ተልባ ማለት ነው። ያላሳየኋችሁ ሶሪ፣ ግን አርጌበታለሁ። ከፈለጋችሁ መተውት ትችላላችሁ። በጣም ለስላሳ ጸጉር ያላችሁ ችግር የለውም። ግን ተልባ ብትጠቀሙ ደግሞ ይበልጥ ጸጉራችሁ አብረቅራቂ እንዲሆንና ቶሎ እድገቱ እንዲጨምርና እንዲፋጠን ያደርግላችኋል። እንደዚህ ካጠለልን በኋላ ከላይ የምንጠቀመው ግብአት አለ። እዚህ ጋር የምታዩት ሂና አለ። እንደዚሁ መቀባት ትችላላችሁ። ከፈለጋችሁ ደግሞ እኔ እንዳዘጋጀሁት ሂና መጠቀም ትችላላችሁ። ሂና የተጠቀምኩት ለምንድን ነው? ጸጉሬ ሰሳ ስላለ ከእድገቱ ጋር አብሮ እንዲፋፋ ነው የፈለኩት። እድገቱንም ጭምር እንደገና ደግሞ መፋፋቱንም አብሮ ለማስኬድ ነው። ብዛት ያለው የሚያምር የሚያብረቀርቅ ወዛም የሆነ ጸጉር እንዲኖረኝ ነው። ስለዚህ እናንተም እኔ የተጠቀምኩት ሜትድ ወይም እኔ የተጠቀምኩበት መንገድ ተጠቅማችሁ ጸጉራችሁን ብታሳድጉ በጣም ቆንጆ ነው። ይሄ ግብአት መቼ ነው የምትጠቀሚው ላላችሁኝ በ15 ቀን አንድ ጊዜ ብትጠቀሙት፣ ካልተመቻችሁ በወር አንዴ ራሱ ብትጠቀሙት ምንም ችግር የለውም። ሂና ካረጋችሁበት። ሂና ካላረጋችሁ ግን በሳምንት አንዴ ተጠቀሙት፣ ጄሉን ብቻ ከሆነ ማለት ነው። ሂና ከሌላችሁ ምንም ችግር የለውም። እኔ ሂና ጸጉሬን በጣም ስለሚያሳምርልኝ ስለሚያበዛልኝ፣ እንደገና ደግሞ ራስ ምታት ካላችሁ በጣም መድኃኒት ስለሆነ ነው እንጂ ያ የቀቀልኩት ግብአቶች ብቻ በቂ ናቸው።
ስትጠቀሙ ደግሞ አቀባቡ ይሄው እዩት። በሳምንት አንድ ቀን ሂና ካላደረጋችሁ ማለት ነው። ሂና ካረጋችሁ ደግሞ በሳምንት ሳይሆን በ15 ቀን በ3 ሳምንት እንደተመቻችሁ ብትጠቀሙት ለውጡ በተጠቀምነው ያህል ለውጡ ቶሎ እናገኛለን ማለት ነው። እነዚህ ግብአቶች 7 ግብአት ነው የተጠቀምኩት። ካያችሁ ከሰባቱ 4ቱ ካላችሁ በቂ ነው ለእናንተ ማለት ነው። ስለዚህ ከ1 ሰዓት እስከ 2 ሰዓት ባለው አቆየዋለሁ። ለ2 ሰዓት ጊዜ ካላችሁ፣ ከሌላችሁ ለ1 ሰዓት አቆይታችሁ በሻምፖና በኮንዲሽነር መታጠብ ትችላላችሁ። ከዛ በኋላ ይሄንን ከተቀባሁ በኋላ እንደዚህ ከቀባኋት በኋላ እዩት ጸጉሯ እንዴት ውበት እንዳለው እንደሚያምር። ከዛ በፊት የሰራሁት ቪዲዮ ነው ይሄን ማለት ነው። አቀባቡ እያሳየኋችሁ ነው። ስለዚህ በጣም የሚያምር የፋፋ ጸጉር እንዲኖራት ትንሽ ሰሳ ያለ ጸጉር ካላችሁ ሂናው ብትጠቀሙ በጣም ምርጥ ነው። ሀብሹ ደግሞ ማለት ነው። ሀብሹ ልነግራችሁ አልችልም። ፊትንም ያሳምራል። ውበት ብንጠጣው ራሱ በቃ የተጠቀምኳቸው ግብአቶች በጣም ፓወርፉል የሆኑ ጉደኛ የሆነ ተአምረኛ የሆነ ግብአት ነው የተጠቀምኩት። በዚህ መልኩ ከ1 ሰዓት እስከ 2 ሰዓት አስቆየዋለሁ። ጊዜ ካለኝ 2 ሰዓት ማለት ነው። ከዛ በኋላ እንታጠባለን ማለት ነው። ሽፍን እናደርገዋለን በፕላስቲክ ስቲም እንዲሆንልን መውሰድ ያለበትን በደንብ ጥጥት እንዲያደርግ ርስርስ እንድንል በጣም ቆንጆ ነው ማለት ነው። እዩት ታጥባ ስትመለስ እንዲህ አይነት ውበት ነው የሚኖረው። ከብዛቱ ከውበቱ ከማብረቀረቁ ልነግራችሁ አልችልም። ያለን ትንሿ ጸጉርም ብትሆን በአግባቡ ካልያዝናት ወዝ አይኖረውም። አመዳም ነው የሚሆነው። የተሰባበረ ምናምን ነው የሚሆነው። ያን አይነት ጸጉር ደግሞ ለሂጃብም ለምንም አይመችም። ስለዚህ የተፈጥሮ ጸጉራችሁ መጠበቅ ማሳደግ ከፈለጋችሁ ይሄንን መንገድ ተጠቀሙ። እንዳው ሴራና ምን አለችኝ ትላላችሁ። በትንሽ ጊዜ ውስጥ እናንተ ለምስጋና መልሳችሁ ትመጣላችሁ ኮመንት ላይ ብዬ አስባለሁ። እኔ ለውጥ ያየሁበት ነገር ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ይሄን ይመስል ነበር ቪዲዮዬ። ባይ ባይ። ወዳችኋለሁ።